ዘይት ላይ ገጠመኝ ብዬ ማረሳው የሆነ ጊዜ ሰርግ አገልግሎት ላይ ሄደን በጣም ምግብ አቆዩብንና ምን ብለም ይዘምጡ እግዚአብሔር ታላቅ ነገርን አድርጎልናል። እግዚአብሔር ትልቅ ጸጋ ሰጥቶናል። ቅድስት አርሴማ ሰንበት ትምህርት ቤቱ እውነት ለመናገር ከ60 እና ከ70 ዓመት በላይ አገልግሎት ያላቸው ሰንበት ትምህርት ቤቶች ባልተናነሰ እንደው በተለየ ሁኔታ አገልግሎት የሚሰጡ ናቸው። በወቅቱ ሰንበት ትምህርት ቤቱ ሲመሰረት የነበረው ወጣት ብዙም ሳይቆይ ከመካከላችን የተለየን ወንድማችን ዛሬ ለኛ በጣም ትልቅ ቀን በሰንበት ትምህርት ቤት ጉልበታችን አገልግለን የጭቃ ቤት ሰንበት ትምህርት ቤት አዳራሽ ሰርተናል። ዘማሪ አፈርቷል፣ ዲያቆን አፈርቷል። በዚህ ሰንበት ቤት አገልግሎት ውስጥ አድገው ባለትዳር የሆኑ ልጅ ወለዱ አሉ። በትምህርት ቤት ውስጥ ያሉት ፍቅር አብሮ መብላቱ፣ በተለይ ደግሞ ደብረ ታቦርና እንቁጣጣሽ ላይ አብሮ ብዙ ነገሮች የማድረጉ ራቱን ብታዩ በጣም እጅግ በጣም የሚያስደስትና እስካሁን ድረስ ከሰንበት ትምህርት ቤት ምንም በተለያየ ምክንያት እንኳን ብንርቅም እንዳያስቀረን ፈጽሞ እንዳንተዋት የሚያደርገን ብዙ ምክንያቶች አሉ። ሰንበት በቁጥር ሲጠራ ቀላል ሊመስል ይችላል። ህይወቱን ስናስበው ውጣ ውረዱን ስናስበው ግን እጅግ በጣም ብዙ ፈተናዎች የነበሩበት ብዙ ውጣ ውረድ የነበረበት ጊዜ ነበረ። ትምህርታችን እንግዲህ በዛ ሰዓት አድራሽ አልነበረም። አድራሽ በሌለበት በጥላ ስር ስንመርቀውት ጭቃ ቤት ትንሽ 16 ቆርቆሮ የምትል ቤት ሰርተውልን አድራሽ ሰርተውልን በዛች ደስ በሚል ሁኔታ አገልግሎታችን ቀጥለን ነበር። ትምህርት ቤት እንወድሻለን ሰንበት ትምህርት ቤት እንወድሻለን። ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ እናመልከው ዘንድ እንገዛለን ዘንድ እኛን የፈጠረን የልዑል አምላካችን ክብርና ምስጋና ምልኮትና ውዳሴ ለስሙ ይሁን። የተወደዳችሁና የተከበራችሁ ውድ የእግዚአብሔር ልጆች እያላችሁበት ሰላም እግዚአብሔር ይድረሳችሁ እያልኩኝ በዚህ በአንደኛ ጢሞቴዎስ ምዕራፍ 4 ቁጥር 12 ላይ ያለው አንድ ኃይለ ቃል አንስተን የዛሬው መርሃ ግብር መነሻ አድርገን የመጨረሻ መልእክታችንን እናስተላልፋለን። ማንም ታናሽነትን አይናቀው የሚል በዚህ በሐዋርያው በቅዱስ ጢሞቴዎስ ምዕራፍ 4 ቁጥር 12 ላይ ያለው አንደኛው ማለት ነው። ሐዋርያው ቅዱስ ጳውሎስ ለመንፈስ ልጁ ለደቀ መዝሙሩ ለቅዱስ ጢሞቴዎስ የላከው መልእክት ነው። ይህን መልእክት ሲናገር በቃልና በኑሮ በፍቅርና በእምነትም በንጽህናም ለሚያምኑት ምሳሌ ይሁን እንጂ ማንም ታናሽነትን አይናቀው። ታናሽነት በእግዚአብሔር ዘንድ ታላቅ የሚያደርግ ስለሆነ በእግዚአብሔር ቤት የሚያገለግሉ በእግዚአብሔር ዘንድ በሕዝብ ዘንድ በረከትን የሚያገኙ እግዚአብሔር በረከት የሚያድላቸው ጸጋውን ያበዛላቸው እግዚአብሔርን ሲያገለግሉ ዝቅ ብለው እንደሚያገለግል የሚያስረዳ ቃል ነው። እንግዲህ ሰንበት ትምህርት ቤት 10ኛ ዓመቱን የምስረታ በዓሉን ሲያከብር የተጓዘባቸውን የአገልግሎት ጉዞዎች እጅግ ሰፋፊ ስለነበሩ ብዙ ወጣቶች ብዙ ልጆች ያፈራ ቤተክርስቲያን የሚያገለግሉ በቤተ መቅደሱም በአውደ ምሕረቱም እንዲሁም ደግሞ ለሀገር የሚጠቅሙ ልጆች ያፈራ ሰንበት ትምህርት ቤት ስለሆነ በዚህ ዕለት ከልጆቻችን ጋራ ከሰንበት ትምህርት ቤት አባላቱ ጋራ ከህፃናቱም ከወጣቶቹም እንዲሁም ደግሞ ይህንን ሰንበት ትምህርት ቤት ለዚህ ደረጃ እንዲደርስ ዋጋ ከከፈሉ ሰዎች ጋራ በመሆን በዓሉን በጋራ ሆነን እንድናከብር ጥሪያችንን በቅዱስ ቤተክርስቲያን እናስተላልፋለን። ሰላም እግዚአብሔር ከሁላችን ጋር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅድሚያ እንደምን ዋላችሁ። በመቀጠል እንግዲህ ስለ ቅድስት አርሴማ ቤተክርስቲያን የሰንበት ትምህርት ቤት አመሰራረት ለማውራት ያህል ነው። እንግዲህ የዛሬ 10 ዓመት ወደ ኋላ ሄደን ሰንበት ትምህርት ቤቱ ሲመሰረት የነበረውን ሁኔታ ለማንሳት ያህል ነው። እንግዲህ አስታውሳለሁ 2009 ዓመተ ምህረት በረሃ ክረምት ላይ ነበረ። አጋጣሚ ከዛ በፊት ቅድስት አርሴማ ከመመስረቷ በፊት ልጆች አካባቢው ልጆች 105 ልጆች ተሰባስበው በእህታችን በሳባ ቤት ውስጥ የዝማሬ አገልግሎት ይገለገሉ ነበር። እህታችን ሳባ እነዚህ ልጆች በምታስተምርበት ጊዜ እንግዲህ ቤተክርስቲያኗ ጽላቱ መጥቶ ከተተከለ በኋላ ልጆች ወደዚህ ደብር ማምጣት ስለነበረባቸው ወደ ቤተክርስቲያን ያሉ ልጆች ወደ ቤተክርስቲያኑ መጥተዋል። ነገር ግን ያው ቤተክርስቲያኗም አዲስ እንደመሆኗ መጠን እንኳን አዳራሽና ቤተክርስቲያኑ በቁጡ እንኳን አጥር የሌለበት ወቅት ነበርና በዛ በክረምት ወቅት ልጆች ግን ከፍተኛ የቤተክርስቲያን ፍላጎት ስለነበራቸው እዚህ ልጆች የዝማሬ አገልግሎት ማዘመር፣ ሽብሸባ፣ አሰላለፍ እነዚህን የመሳሰሉትን በሚገርም ሁኔታ ወራ ሐምሌንና የእመቤታችንን ሱባኤ ወርሃ ነሐሴ ግማሽ ድረስ መዝሙሮችን አጥንተው
በቀን 2 ጊዜ እየተመለሱ መንገዱ ባልተስተካከለበት ወቅት የሰፈሩ በጭቃ በቀን 2 ጊዜ ይመላለሱ ነበርና በዛን ጊዜ የነበሩ ልጆች የነበራቸውን መንፈሳዊ ጥንካሬ በልጅነት አንደበታቸው እንደገና ደግሞ ቅድስት ቤተክርስቲያን ወጪ ያላወጣችባቸው ልጆች ናቸው። ምን ማለት ነው? በስነ ስርዓት በሰንበት ትምህርት ቤት ተቀምጠው ያልተማሩ ልጆች ናቸው። ነገር ግን በዚች ባጭር ሰዓት ፍጹም ክርስቲያናዊ ፍቅርና የቤተክርስቲያን ፍቅር የነበራቸው ልጆች ነበሩ። እነዚህ ልጆች እንግዲህ በቀን 2 ጊዜ እየተመለሱ ዝማሬ ያጠኑ ነበር፣ ሽብሻቦ ያጠኑ ነበር። በመጠኑም ቢሆን ደግሞ የቤተክርስቲያን ታሪክን በትንሹ ለማስተማር ተሞክሯል። በዛ ወቅት እንግዲህ በአጋጣሚ እኔም ትንሽ እረፍት ስለነበረኝ ሙሉ ጊዜን ከነሱ ጋር አውል ነበረ። በሚደንቅ ሁኔታ ቅድስት አርሴማ ለመጀመሪያ ጊዜ ለመስቀል ደመራ መስቀሉን ይዘን ስንወጣ እነዚህ ልጆች ከነባር አድባራት ባልተናነሰ ሁኔታ ለዝማሬ የተሰለፉበት ሁኔታ ነበረ። የአልባስ አገልግሎት የአልባስን በተመለከተ እንግዲህ ምንም አይነት መሰረታዊ የሚባሉ የሰንበት ትምህርት ቤት ቁሳቁሶች ያልነበሩ ሰንበት ትምህርት ቤት ቢሆንም በወቅቱ የነበሩት አባታችን አባ ሐዲስ ከሳቸው ጋር በመነጋገር አንዳንድ ክርስቲያኖችን በማስተባበር ለ30 ልጆች በአንድ ወር ውስጥ አሁን የሚገለገሉበት ልብስ 30 ልብስ ተሰፍቶላቸው ወደ መስቀል አደባባይ ስንወጣ በሚገባ ለብሰው ወደ አገልግሎት የወጡበት ሁኔታ እንደነበረ አስታውሳለሁ። እንግዲህ እነዚህ ልጆች እውነት ለመናገር ከሰበካ ጉባኤ የምትሰጣቸውን ትንሽ ነገር በማብዛት አዳራሹን በተሻለ አቅም በጭቃ እየለጠፉ አዳራሹን አዳራሽ እንዲመስል ለማድረግ ወንበሮችን ከተለያዩ እንጨቶች በማስተካከል አዳራሽ የሚመስል ነገር ለመመስረት ተሞክሯል። በዛ ወቅት ግን እኔ ማድረሳላቸው ከጥቃቅን ትንንሽ ከሚባሉ ልጆች ከፍ እስካሉ ልጆች ድረስ እጅግ በጣም ለቤተ ክርስቲያን ሙሉ ጊዜያቸውን የሚሰው ብዙ ነገር የሚሰሩ ልጆች ናቸው። እንግዲህ ነባር ከምላቸው ልጆች መካከል ለማስታወስ ያህል ጥቂቶቹን ከትልልቆች መካከል ወንድማችን ዲሳሳ እና ወንድማችን ማቴዎስ እነዚህ ልጆች የማይረሱ ናቸው። ከእህቶች መካከል እህታችን ገነት ጌታቸው እንግዲህ እነዚህ ልጆች የማይረሱ ናቸው። ከትንንሽ ልጆች በእውነት ትችላለች ወይ ጭቃ ውስጥ ገብታ እንዳትቀርባካችሁ ብዬ ከማስብላቸውና እነዚህ ልጆች ምንድነው የሚሆኑት ከበሮስ እንደው ለመሆኑ ችለው ይመታሉ ብዬ ሳስብ እና ከበሮን በሚገባ ይመቱ የነበሩ በህፃንነት እድሜያቸው በጣም ለቤተ ክርስቲያን ልዩ ፍቅር የነበራቸው እጅግ በጣም ፈጣን የነበረች እህታችን አርሴማ የማትረሳ ናት። ከነዚህ ልጆች ጋራ እንግዲህ ብዙዎቹን ለማስታወስ እንግዲህ ክርስቲያን ውስጥ በሰንበት ትምህርት ቤት ውስጥ ጥሩ አገልግሎት እየሰጡ ያሉ ልጆች አሉ። ስማቸውን መጥቀስ ባስፈልግም ማለት ነው። እንግዲህ እኔ እነዚህን በጥቂቱ ያነሳውበት ዋናው ምክንያት ምንድነው? እሱ እንደው ለአርአያ ለተሞክሮ እንዲሆን ነው እንጂ እነዚህ ልጆች አጉል ዓለማዊ ሙገሳ ለመስጠት አይደለም። እግዚአብሔር እንግዲህ እስከመጨረሻው እንዲያጸናቸው ሌሎቹም አብረው ያሉ እህቶችና ወንድሞችን የቤተክርስቲያን ዓላማ የሰንበት ትምህርት ቤት ዓላማ ጸንቶ እስከመጨረሻው መቆየትን እንጂ የተወሰነ ጊዜ ድረስ አገልግሎ መቅረትን አይደለም። ብዙዎቹ በአርአያነት የሚጠቀሱ አሉ። በዩኒቨርሲቲም ጥሩ ትምህርታቸውን ተከታትለው በአስኳላው ትምህርት እስከ ማስተርስ ድረስ የደረሱ አሉ። ስቲል በአገልግሎት ላይ ያሉ እህቶች አሉ፣ ወንድሞች አሉና አሁን ቅድስት አርሴማ ሰንበት ትምህርት ቤቱ እውነት ለመናገር ከ60 እና ከ70 ዓመት በላይ አገልግሎት ያላቸው ሰንበት ትምህርት ቤቶች ባልተናነሰ እንደው በተለየ ሁኔታ አገልግሎት የሚሰጡ ናቸው። ሰንበት ትምህርት ቤቱ ምንም በጀትም ምንም የሰው ኃይል ያልነበረበት ወቅት ነበረና ሰንበት ትምህርት ቤት ተብሎ የተሰጠው ከላይ ጣራ ያለው ከጀርባ ደግሞ የቤተ ክርስቲያኑ አጥር ቆርቆሮ የነበረው ነበርና ፍለፊቱ ሰንበት ተማሪዎች በሚማሩበት ሰዓት ውጪ የሚመላለሰው ለምሳሌ የሚመጣው ሰው እንደ ልቡ ሰንበት ትምህርት ቤቱን የሚያይበትና የሰንበት ትምህርት ቤቱ ልጆች ሐሳብ የሚሰርቅበት ሁኔታ ነበርና በዛው ወቅት የሰንበት ትምህርት ቤቱ ልጆች ቅድም የጠቀስኳቸው አሁንም በአገልግሎት ላይ ያሉ ልጆች ሴት ከወንድ ሳይሉ በዛ በክረምት ጭቃ አብክተው ራሳቸው ለጥፈው ሰንበት ትምህርት ቤት አዳራሽ እንዲመስል ያደረጉ ልጆች ስላሉ ዛሬ ደግሞ ይህንን አዳራሽ ራሳቸው ቆሞ ሲገለገሉበት አብረውም ለዚህ ሰንበት ትምህርት ቤት አዳራሽ መሰራት አስተዋጽኦ ሲያደርጉ የነበሩ ልጆች እግዚአብሔር ዘመናቸውን እንዲባርክላቸውና ያንን ነገር አይተው ዛሬ ደግሞ ይህንን ያሳያቸው አምላክ የተመሰገነ ይሁን እላለሁ። አመሰግናለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የነ አብርሃም የነ ይስሐቅ የነ ያዕቆብ አምላክ ቅዱስ እግዚአብሔር ምሕረቱንና ቸርነቱን ረድኤቱን አብልቶ
እስከዚህ ሰዓት ስለጠበቀን በነገሮች ሁሉ የሰበሰበን በዚህች ቀን ደግሞ በዚህ አይነት ሁኔታ የሰበሰበን ቅዱስ እግዚአብሔር ስሙ ዘለዓለም የተመሰገነ ይሁንልን። እናቱም እመቤታችን ወላዲተ አምላክ ቅድስት ድንግል ማርያም ቅዱሳን ሁሉ በተሰጣቸው ክብርና ጸጋ መጠን ስማቸው የከበረ ይሁንልን። አሜን። እግዚአብሔር ቤተሰቦች ዛሬ የተሰባሰብንበት የተገናኘንበት ዋናው ዓላማ የፈለገ አሚን ቅድስት አርሴማ ቤተክርስቲያን ሰንበት ትምህርት ቤት 10ኛ ዓመቱን ለማክበር ምክንያት በማድረግ ነው። ይህ ሰንበት ትምህርት ቤት የተመሰረተው እንደሌሎቹ አብያተ ክርስቲያናት እንደሌሎቹ ሰንበት ትምህርት ቤቶች ቤተክርስቲያን ህንፃ ቤተክርስቲያን ታንጾ ምዕመናን በአንድ አካባቢ ነዋሪነታቸውን ከትመው ሳይሆን በሰማዕቷ ቅድስት አርሴማ ፈለገ አሚን ቢሾፍቱ ቅድስት አርሴማ ከመመስረቷ ህንፃ ቤተክርስቲያኑ ከመመስረቷ በፊት ክርስቲያኖች በጽዋ ማህበርና እንዲሁም ደግሞ ልጆቻቸውን ለማስተማር ልጆቻቸውን ለመምከር አንድ ላይ ተሰባስበው በመጠለያ ስር በነበሩበት ቦታ ነው ይህ ቦታ የሰንበት ትምህርት ቤት የተመሰረተው። አስቀድሞ የቤተ ክርስቲያኒቱ መሰረተ ድንጋይ ከተጣለ በኋላ በወቅቱ የነበረው የህንፃ አሰሪ ኮሚቴ አቶ ግርማ ማለት ነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰንበት ትምህርት ቤቶች ማደራጃ መምሪያ ማህበረ ቅዱሳን በአዳማ ማዕከል ለቢሾፍቱ ወረዳ ማዕከል በጻፈው ደብዳቤ መሰረት ወረዳ ማዕከሉ ሰው ወክሎ በዚህ ስፍራ ሰንበት ትምህርት ቤት እንዲመሰረት በጠየቀው ጥያቄ መሰረት ይሄ ማለት በደብሩ ወይንም ደግሞ በቤተ ክርስቲያኒቱ ህንፃ አሰሪ ኮሚቴ ማለት ነው እና ማህበረ ቅዱሳንም ይህንን ምላሽ ሰጥቶ በወቅቱ እኔ በወረዳ ማዕከሉ የመምህራን ምደባ ክፍል ተጠሪ ነበርኩኝና እኔን መደበ ማለት ነው። እኔ በዚህ ስፍራ ስመጣ በቀድሞ የተመሰረተ ማህበረ ስላሴ የሚባል ማህበርም ነበረ። እዚህ ማህበረት ውስጥ ዛሬም ድረስ ቤተክርስቲያንን በንቃት በትጋት የሚያገለግሉ እንዲሁም ደግሞ ሰንበት ትምህርት ቤቱ እንዲቋቋም መሰረት የሆኑ ብቻ ሳይሆን ቤተክርስቲያኑ ከተመሰረተም በኋላ በሰበካ ጉባኤና በስብከተ ወንጌል አባል የነበሩ እነ እህታችን እነ ዜኒት እነ ወይዘሮ ሰብለ እነ ወይዘሮ ሳባ ሌሎችም እነ ሲስተር ሁሉ ነበሩ ማለት ነውና እነሱ ነበሩ። አጠቃላይ ለዚህ ጉባኤ ለሰንበት ትምህርት ቤቱ ለስብከተ ወንጌሉ ባራኪ የነበሩ ደጅ ይጠኑ የነበሩ አባታችን የሰንበት ትምህርት ቤቱም አባላት ልጆች ወላጅ የነበሩ 3 ልጆች የነበራቸው እነ ቀሲስ ምስራቅ ነበሩ ማለት ነው እና ቀሲስ ምስራቅ የቤተ ክርስቲያኒቱ መሰረተ ድንጋይ ሲጣል የነበሩ በየቤቱ እየሄዱ ማህበራትን ሲባርኩ ማህበራትን ሲመክሩ የነበሩ አባታችን አሁንም ያሉ አባት አሉ። እሳቸው ቋሚ ምስክር ናቸው ማለት ነው ለእግዚአብሔር ቅዱስ ፈቃድ እና ይህ ሰንበት ትምህርት ቤት በዚህ አይነት መልኩ በቆርቆሮ በተሰራ መጠለያ ስር ነው ሰንበት ትምህርት ቤቱ የተሰራው። መቀመጫ የለውም። አዋራ ላይ መሬት ቁጭ በሉ ተብለው ህፃናት ስለነበሩ መጠየፍ የለም። በፍቅር ነበረ ሲሰባሰቡ የነበሩ። ከነዚህ ወጣቶች ወይንም ህፃናት መካከል ደግሞ ወጣትነት አፍላ ላይ የነበሩ እነ ዲሳሳ ነበሩ፣ እነ ሲሳይ ነበሩ፣ እነ ሊሻን ነበሩ። አንድ ደግሞ በወቅቱ ሰንበት ትምህርት ቤቱ ሲመሰረት የነበረ ወጣት ብዙም ሳይቆይ ከመካከላችን የተለየን ወንድማችን ስሙ ዘንግቼዋለሁ ነበረ ማለት ነውና በእነሱ የተመሰረተ ሰንበት ትምህርት ቤት የሌላ ሰንበት ትምህርት ቤት የሌላ ትምህርት ሃይማኖታዊ ትምህርት ዕውቀቱ ኖሁ ተሳትፎ የሌላቸው ህፃናት ነበሩ የተሰባሰቡትና ዛሬ ላይ ደግሞ 10ኛ ዓመታቸውን ለማክበር በእውነት እዚህ ለመብቃታቸው እኔ ከልብ ልዑል እግዚአብሔርን አመሰግናለሁ። እግዚአብሔር ታላቅ ነገርን አድርጎልናል። እግዚአብሔር ትልቅ ጸጋ ሰጥቶናል። በዚህ ጸጋ መጠቀም የኛ የወጣቶችም የነገ ወጣቶች የዛሬ ህፃናትም ግዴታ ነው። ከዚህ ከምንም በላይ ደግሞ ለዚህ ግዴታ ያለባቸው ወላጆች ናቸውና ወላጆች ይህንን ፍሬያችሁን በማየታችሁ እግዚአብሔርን ልታመሰግኑ እግዚአብሔርን ልትባርኩ ይገባል። ምናልባት ዛሬ ትዳር የያዙ ሊኖሩ ይችላሉ። ዛሬ ትልቅ ቦታ የደረሱ ሊኖሩ ይችላሉ። ይሄ ሁሉ የዚህ ፍሬ ነው ማለት ነው።
ከዛ በኋላ ቤተክርስቲያኒቱ ህንፃው ከታነጸ ካለቀ በኋላ በዚህ ደብር የመጀመሪያው አስተዳዳሪ የነበሩት መልአከ አሚን ቆሞስ አባ ሐዲስ ኃይለ ናቸው። ዛሬ በወቅቱ የነበረ መጠለያ የለንም፣ ቢሮ የለንም፣ አዳራሽ የለንም። ምንም በሌለበት ህፃናቱ ተሰባስበው ወላጆቻቸውን አስተባብረው በቤተክርስቲያን በሰንበት ትምህርት ቤት የሚያስፈልጉ አትሮኖስ በግለሰብ በተሰራ ወይንም በተሰጠን ስጦታ መጻፍቶችን፣ የዩኒፎርሞችን፣ የተለያዩ ለመማሪያም ለአገልግሎትም የሚበቁ ግብአቶችን በሁለት ዓመት ውስጥ ብዙ ስራዎች ልንሰራ ችለናል። ነገር ግን ሳልመሰክር የማላልፈው ነገር ቢኖር እዚች ሰንበት ትምህርት ቤት እዚች ቅድስት አርሴማ ሆኜ ነው ትዳሬንም ያገኘሁት፣ ልጄንም የመጀመሪያ ልጄንም ያገኘሁት። ከዛ በኋላ ብዙ በረከቶች መጥተዋል። እግዚአብሔር የተመሰገነ ይሁን። እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ፣ ፍጻሜያችሁን ያሳምረው። እግዚአብሔር የተከበራችሁና የተወደዳችሁ የፈለገ አሚን ሰንበት ትምህርት ቤት አባላት በሙሉ እንኳን ለ10ኛ ዓመት የምስረታ በዓል በሰላም በጤና በፍቅር ደረሳችሁ አደረሰን። እግዚአብሔር የተመሰገነ ይሁን። ይህ ቁጥር ትልቅ ነው። እውነት ለማውራት 10 ዓመት ከባድ ነው እና በተለይ ደግሞ 10 ዓመት ሙሉ በአገልግሎት ላይ የቆዩ ወንድሞች እህቶቼ፣ ለነሱ ደግሞ ትንሽ የሚባል አይደለም። እውነት ለማውራት ነገሮች ተመቻችተውላቸው አይደለም እና እነኚህን ሰዎች አመስግኜ ባልፍ ደስ ይለኛል። የዘመን የነበሩ የሰንበት ትምህርት ቤት አባላት፣ ጠንካራ ሰራተኞች እግዚአብሔር የተመሰገነ ይሁን። ይኸው እዚህ ስላደረሳችሁ እንኳን ደስ አላችሁ ማለት እፈልጋለሁ እና የተፈቀደልኝ ስም ብጠራ ደስ ይለኛል። አሁን ላይ በሰንበት ትምህርት ቤት ውስጥ በማገልገል ላይ ያሉ እንደዚሁም ደግሞ የዚህ ሰንበት ትምህርት ቤት ትልቅ ደረጃ መድረስ ይመኙ የነበሩ እና ደግሞ በስራም ሲያሳዩ የነበሩ የሰንበት ትምህርት ቤቱ አባላት ነገር ግን አሁን ላይ ማላያቸው በተለያየ ቦታ አሉና ከነኚህ መካከል እህታችን ሳባ፣ መምህር ግርማ፣ መምህር ጉልላት። በእርግጥ መምህር ግርማ አሁንም ድረስ 2017 2018 አሁን ድረስ ድሮኛን በሚያስተምርበት መንገድ ማድረግ ያለበትን ነገር ሁሉ ሲያደርግ እመለከተዋለሁ፣ አየዋለሁ እና ከሰንበት ትምህርት ቤቱ አልተለየም። ዋጋ እየከፈለ መወጣት ያለበትን ኃላፊነት እየተወጣ የሚገኝ ወንድማችን ነው እና መምህር ግርማ እንኳን ደስ ያለህ ማለት እፈልጋለሁ። ሰንበት ትምህርት ቤቱ 10ኛ ዓመቱን እያከበረ ነው። እግዚአብሔር ይመስገን። ትልቅ አሻራ ነው አንተም ያሳረፍከውና መምህር ጉልላት እህታችን ሳባ ጭምራሉና የዚህን ሰንበት ትምህርት ቤት ትልቅ ደረጃ መድረስ ይፈልጉ ይመኙ የነበረ ሲሰሩም የነበሩ ጠንክረው ሲሰሩ የነበሩ ነበሩ እና እግዚአብሔር የተመሰገነ ይሁን። እነሱንም ባሉበት እንኳን አደረሳችሁ ማለት እፈልጋለሁ። ከሁሉም በላይ ደግሞ በዛን ወቅት የነበሩ ከዛሬ 8 ዓመት 9 ዓመት በፊት የነበሩ የቅድስት አርሴማ ቤተክርስቲያን አስተዳዳሪ የነበሩ አባ ሐዲስ በእውነት ትልቅ አባት ናቸው። የሰንበት ትምህርት ቤቱ ትልቅ ቦታ የነበራቸው አባት ናቸው እና አስታውሳለሁ። እግዚአብሔር አምላክ ባሉበት ረጅም እድሜ ከሙሉ ጤንነት ጋር ያድሎት ላለውና ለሰንበት ትምህርት ቤቱ የመጀመሪያ አዳራሽ በጭቃ በእንጨት ሲሰራ ጣራ ላይ ጭምር ወጥተው ሲሰሩ የነበሩ አባት ናቸው። ፍቅር የሆኑ አባት ናቸው። ለሰንበት ትምህርት ቤቱ ትልቅ ቦታ ነበራቸው እና ለዚህ ሰንበት ትምህርት ቤት እዚህ ደረጃ መድረስ ትልቅ አስተዋጽኦ አድርገዋል ብዬ አምናለሁ። ባሉበት እንኳን ደስ አለዎት። ሰንበት ትምህርት ቤቱ 10ኛ ዓመቱን እያከበረ ነው። ጠንካራ ልጆች አሉት። ዘማሪ አፈርቷል፣ ዲያቆን አፈርቷል። በዚህ ሰንበት ቤት አገልግሎት ውስጥ አድገው ባለትዳር የሆኑ ልጅ የወለዱ አሉና እንኳን ደስ አሉት ማለት እፈልጋለሁና ከዚህ በመቀጠል ትልቁ በዛን ጊዜ የነበሩ አሁንም እያገለገሉ ያሉ እህት ወንድሞች ያሉና ማስታወሳቸው እነ ሲሳይ ተገኔ ዲሳሳ ወንድሞቼ፣ እናንተ እግዚአብሔር አምላክ ይጠብቃችሁ። ለእናንተ ትልቅ ክብርና ቦታ አለ። እስካሁን ድረስ አትለዩ። ሰንበት ትምህርት ቤቱን በሙሉ አቅማችሁ እያገለገላችሁ ስላላችሁ ወንድሞቼ በጣም ትልቅ ክብር አለኝ ለእናንተ። እግዚአብሔር አምላክ ይጠብቃችሁ ማለት እፈልጋለሁ። የተቀራችሁ ሰንበት ትምህርት ቤት አባላት እግዚአብሔር የተመሰገነ ይሁን። ሁላችሁም እንኳን አደረሳችሁ ማለት እፈልጋለሁ። ስም ያልጠራሁት ይኖራል። 10 ዓመት በሰንበት ትምህርት ቤት ውስጥ የቆያችሁ አባላት በሙሉ እንኳን ደስ አላችሁ። ከዛ ወደዚህም የመጣችሁ 2 ዓመት 3 ዓመት 1 ዓመት 3 ወር የሆናችሁ አባላት ሰንበት ትምህርት ቤት ሁሉ ነገራችን ናት። እግዚአብሔር የተመሰገነ ይሁን። እንኳን ደስ አላችሁ፣ እንኳን አደረሳችሁ ማለት እፈልጋለሁ። አመሰግናለሁ። በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ሰዎች እንደምናላችሁ ሰንበት ትምህርት ቤታችን ከተመሰረተ ድፍን 10 ዓመት መምራቱ ይታወቃል። ሰንበት ትምህርት ቤታችን ሲመሰረት የነበረው ሞመንት የመጀመሪያው ሰንበት ትምህርት ቤት እናገለግል ቤተክርስቲያኑ ገና ጸላቶች ከመግባቱ በፊት የመጀመሪያ ህንፃ አሰሪ ኮሚቴ
መሰረት ድንጋይ በተጣለበት በሳምንቱ በሰፈሩ ልጆች ነፍሱን ይማርና ወንድማችን ወርቅነህ ቡልማ በተባለ ወንድማችን በእሱ አማካኝነት ህንፃ አሰሪው ኮሚቴን ጠይቀን በመቀጠል ማህበረ ቅዱሳንን አስተባብረን በበጎ አድራጎትነት ሰንበት ትምህርት ቤቱ እንዲመሰረት መጠለያ ባልነበረበት ሰዓት ድንጋዮች ሰብስበን ቁጭ ብለን እየተማርን በነበረን ሰዓት እግዚአብሔር ፈቅዶ በ5 ወር ውስጥ ቤተክርስቲያኑ ካለቀ በኋላ ግንቦት 6 ጽላቱ ከገባ በኋላ መጠለያ በቆርቆሮ የህዝበ ክርስቲያን የሚያስቀድስበት በቆርቆሮ ከተሰራ በኋላ እዛ ውስጥ ቁጭ ብለን በድንጋይ እየተማርን በነበርንበት በዛ ሞመንት ውስጥ ደብረታቦርን አገልግለን ከዛ በኋላ መስከረም ከመስቀል በኋላ በምእመኑ ተሳትፎ በሰንበት ትምህርት ቤት በጉልበታችን አገልግለን የጭቃ ቤት ሰንበት ትምህርት ቤት አዳራሽ ሰርተናል። ይሄው 10 ዓመት ሞልቶን ደግሞ አሁን ትልቅ ይሄንን የመሰለ አዳራሽ ሰርተን ለዚህ አድርሰናል እና እግዚአብሔር ከዚህ በበለጠ ደግሞ ረጅም እድሜና ረጅም ጤንነት ሰጥቶን እንድናገለግል የሁላችን መልካም ፈቃድ ይሁን። ሰማዕቷ ትርዳን። ለሰንበት ትምህርት ቤታችን የ10ኛ ዓመት የምስረታ በዓል በሰላም አደረሳችሁ። ከምስረታው ጀምሮ የነበራችሁ የፈለገ አሚን ሰንበት ትምህርት ቤት አባላት፣ ጥሪ የተደረገላችሁ እንግዶች፣ እንደዚሁም ደግሞ መላው እንግዶቻችን ጥሪያችንን አክብራችሁ እዚህ ስለተገኛችሁ እጅግ በጣም እናመሰግናለን። ዛሬ ለኛ በጣም ትልቅ ቀን ነው። 10 ዓመት ሙሉ በዚህ በሰንበት ትምህርት ቤት አገልግሎት ውስጥ ማለት ትልቅ ነገር ነውና እቺን ትልቅ ቀን ከኛ ጋር ለማክበር እዚህ ስለተሰበሰባችሁ መላው እንግዶቻችን እናመሰግናለን። ለዚህ ታላቅ ቀን ሁላችሁንም እንኳን አደረሳችሁ ማለት ፈልጋለሁ። እንኳን ደህና መጣችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለሰንበት ትምህርት ቤታችን 10ኛ ዓመት ሰላም አደረሳችሁ እላለሁ። በቅድሚያ ስሜ ታምራት ኃይሉ እባላለሁ። የፈለገ አሚን ሰንበት ትምህርት ቤት አሁን ላይ አባል ነኝ። ፈለገ አሚን ሰንበት ትምህርት ቤት ገባ 2010 ሐምሌ ላይ ነው የገባሁት የነበረው እና መጀመሪያ ስገባ ጥቂት አባላት በርን በወቅቱ የምንገለገልባቸው የነበረው አገልግሎቶች እጅግ በጣም እሱን ናቸው አሁን ካለው አንጻር። ነገር ግን በሰዓቱም ሰንበት ትምህርት ቤቱ የ1 ዓመት የ2 ዓመት ሰንበት ትምህርት ቤት አይመስልም ነበር። እንደ ትልቅ ሰንበት ትምህርት ቤት ነበር አገልግሎት ሲገለገል የነበረው። ልጅነታችንንም ያወቅንበት ወደ አዋቂነትም የተሸጋገርንበት ሰንበት ትምህርት ቤታችን ነች። ሰንበት ትምህርት ቤታችን ፈለገ አሚን እና ከ2010 ጀምሮ እድገቷ ቀስ በቀስ እያደገ አሁን ላለችበት የሰንበት ትምህርት ቤት ደረጃ ወይም ደግሞ ቢሾፍቱና አካባቢ ላይ ካሉት ሰንበት ትምህርት ቤቶች ግንባር ቀደም ተብላ ልትጠራ የደረሰች ሰንበት ትምህርት ቤት ናት። በመጀመሪያ አገልግሎታችን በ4 ምድብ አድርገን ነበር ሰንበት ትምህርት ቤታችን ትማራ የነበረው። ህፃናት የሚባሉትን ቂርቆስ ከነሱ ከፍ የሚሉትን ማዕከላውያን ከዛ ደግሞ ትላልቆቹን አምሳለ ሐዋርያትና ሐዋርያት ብለን ነበረ እናስተምር የነበረው እና በጊዜው አገልግሎቶቹ በጊዜው በዋጃቸው መሰረቶች ስንገለገል ቆይተን አሁን ላይ ደግሞ ዘመኑ ባመጣቸው ነገሮችም ስርዓት ትምህርቶችም ተጨምረው ሌሎች የመዝሙር አሰላጣጠን ዘዴዎችም በጣም ብዙ አገልግሎቶችና ትሩፋቶች ተጨምረው ሰንበት ትምህርት ቤታችን አሁን ያለችበት ደረጃ ደርሳለች ማለት ነው። በፈለገ አሚን ሰንበት ትምህርት ቤታችን ብዙ ነገሮች ያሳልፈናል። በመሰረቱ አንዳንድ የማይረሱ እና የማይዘነጉ ላይፍ ታይም ማስታወስ የምንችላቸው ትልቅ በስጋም በነፍስ የጠቀሙን ብዙ ነገሮች አሉ። ከዛ ውስጥ አንድ የወንድማዊነት ፍቅራችን አሁን ድረስ የ10 ዓመት ወንድሞች አፍርቻለሁ። ገባሁበት ጊዜ አንስቶ እኔ በእርግጥ 2010 ነው የገባሁት። የ8 ዓመት ወንድሞች አሉኝ እዛ ውስጥ ማለት ነው። እስካሁን ድረስ ብረን ያለን በብዙ ነገር የምንደጋገፍ ዓለማዊም በመንፈሳዊም ነገሮች የምንደጋገፍ ወንድሞች አፍርቼበታለሁ። የፈለገ አሚን ሰንበት ትምህርት ቤት ማለት ለኔ ብዙ ስርዓትን የተማርኩበት መንፈሳዊ ተግባራቶችንም በአግባቡ እንዳደርግ የምትረዳኝ እንዲሁም ደግሞ ብዙ በስጋም የምበለጽግበትን እውቀት ያገኘሁባት በመንፈስም የምበለጽግበትን እውቀት ያገኘሁባት በትምህርት ቤት ናት። ሰንበት ትምህርት ቤት ገብቶ ማገልገል ማለት ለኔ የምረዳው በሚታይ አገልግሎት የማይታየውን የእግዚአብሔርን ጸጋ ወይም ደግሞ የማይታየውን የእግዚአብሔርን መንግስት መውረስ ነው ብዬ አስባለሁ ለኔ ማለት። ምክንያቱም የምገለግለው አገልግሎት የሚታይ ሆኖ ግን በዛ ውስጥ ደግሞ ፈጣሪ የማይታይ ጸጋ ለኛ ይስጠናል ብዬ ስለማምን ይህንንም ደግሞ ነገሮች በህይወቴ ከመጀመሪያው ጀምሮ አሁን እስካለሁበት የእድገት ደረጃ ድረስ ስላገኘኋቸው ማለት እና ሰንበት ትምህርት ቤት ውስጥ ያሉት ፍቅር፣ አብሮ የመብላቱ በተለይ ደግሞ ደብረታቦርና እንቁጣጣሽ ላይ አብሮ ብዙ ነገሮች የማድረጉ ራቱን ብታዩ በጣም እጅግ በጣም የሚያስደስትና እስካሁን ድረስ ከሰንበት ትምህርት ቤት ምንም በተለያየ ምክንያት እንኳን ብንርቅም እንዳያስቀረን ፈጽሞ እንዳንተዋት የሚያደርገን ብዙ ምክንያቶች አሉ እና አሁን ላይ ይገርመኛል 10 ዓመት ሞላን ሲባል ሰንበት ትምህርት ቤት በዚህ አይነት ደረጃ አልፋ ከዛ ከጭቃ አዳራሽ ቤት ተነስተን አሁን ላለው ለብሎኬት አዳራሽ ቤት መድረሳችን ራሱ በጣም ያስደንቀኛል። የጊዜው መሩት እና በጣም ብዙ ነገር አሳልፈንበታል። እጅግ በጣም ብዙ ነገርም ተምረንበታል። አሁን ላለሁበት ህይወት መሰረት የሚሆነችኝ ደግሞ ሰንበት ትምህርት ቤት ነች ብዬ አስባለሁኝ እና አሁን ለተተኪው ትውልድ ወይም ደግሞ አሁን ላሉት ሰንበት ትምህርት ቤት ውስጥ እያገለገሉ ላሉ አባላት ማስተላለፈው አንድ ነገር መልእክት የትም ቢሆን ምንም አይነት ሁኔታ ቢፈጠር ከሰንበት ትምህርት ቤት አለመራቅ ነው። የትም ቢወደቅ በእግዚአብሔር ቤት ወርቅ ይሻለኛል ብሏል ቅዱስ ዳዊትም እና ስለዚህ ምንም ቢሆን በደጁ መሆን ይሻላል። ምንም ከነ ኃጢአታችን ከነ በደላችን መሆን ያለብን በሰንበት ትምህርት ቤት ነው ብዬ አስባለሁ። ምክንያቱም እዛ ውስጥ ማደግ አለ፣ መንጻት አለ፣ መጎልበት አለ፣ ብዙ ላይፎቻችንን ሊለውጡ የሚችሉ ብዙ ነገሮች ይገኙበታል ብዬ አስባለሁ። ስለዚህ የአሁኑም ትውልድ አሁን በተለይ የአሁኑ ትውልድ የአሁኑ ጄኔሬሽን በብዙ ነገር በቲክቶኩ በተለያየ ሚዲያ ዘርፎች ተወጥሮ እጁ ላይ የሚያገኘው ነገር ብዙ ነገሮችን በአካል ሄዶ የሚገኝ
የሚያገኙበትን ነገር እያጣ ነውና ሰንበት ትምህርት ቤት ደግሞ ከሌላው ትምህርት ቤት ለየት የሚያደርጋት ምንም ነገር ሳታስከፍል ብዙ ነገሮች ለህይወትም ለስጋም የሚጠቅሙ ነገሮች የሚሰጡ እንደውም ብዙ ዓለም ላይ ብዙ የተለመደው ነገር እያስከፈሉ ለስጋ የሚጠቅም ብቻ ይሰጣሉ። ሰንበት ትምህርት ቤት ግን እንደውም እንደ ስሟ ሰንበት ትምህርት ቤት ተብሎ መቅለል ያለባት ሳይሆን የህይወት ትምህርት ቤት ናት ብዬ አስባለሁ። እንደውም ስሟ ቢቀየርና ቢመቻች ሰንበት ትምህርት ቤት የህይወት ትምህርት ቤት ተብሎ ቢሰየምላት ብዬ ማስባት እናት የሆነች ትምህርት ቤት ነችና እና በድጋሚ እንኳን ለ10ኛው ዓመት የሰንበት ትምህርት ቤታችን የልደት በዓል ወይም የምስረታ በዓል በሰላም አደረሳችሁ እላለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመጀመሪያ እንኳን ለፈለገ አሚን ሰንበት ትምህርት ቤት 10ኛ ዓመት ምስረታ በዓል በሰላም አደረሳችሁ አደረሰን እያልኩኝ 10 ዓመት ማለት እንግዲህ 10 ዓመት በቁጥር ሲጠራ ቀላል ሊመስል ይችላል። ህይወቱን ስናስበው ውጣ ውረዱን ስናስበው ግን እጅግ በጣም ብዙ ፈተናዎች የነበሩበት ብዙ ውጣ ውረድ የነበረበት ጊዜ ነበረ። በእግዚአብሔር የተመሰገነ ይሁን እዚህ በመድረሴ እኔ በጣም ደስተኛ ነኝ። 10 ዓመት ውስጥ እንግዲህ ፈለገ አሚን ሰንበት ትምህርት ቤት ብዙ ዘማሪያንን ብዙ ሰባኪያንን አፍርታለችና ከዚህ በላይ 10ኛ ዓመትን አልፈን 11ኛ ዓመት እንድናከብር ደግሞ እግዚአብሔር ይርዳን እላለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅድሚያ እንኳን አደረሳችሁ ለሰንበት ቤታችን ፈለገ አሚን ሰንበት ትምህርት ቤት 10ኛ ዓመት መሰረታ በዓል አደረሳችሁ። እንግዲህ እንደምታውቁት ፊታችን ይሁን ሰንበት ቤታችን የጸናችና እናትና ወጽፉ በሚል ቅዱስ ጳውሎስ መልእክት 1ኛ ቆሮንቶስ ምዕራፍ 15 ቁጥር 58 ላለው መሰረት ቃል አድርገን ነው 10ኛ ዓመት የሚያከብር ነው። ይህ ሰንበት ቤታችን የዛሬ 10 ዓመት በፊት ታቦተ ሕጉ ወደዚህ ሳይመጣ በፊት የተጀመረ ሰንበት ትምህርት ቤት ነው። ከህንጻ ቤተክርስቲያን ውስጥ ደግሞ ከቤተክርስቲያን መስረታ ጋር እኩል ነው ማለት እንግዲህ የዛሬ 10 ዓመት ሰንበት ቤታችን በአንዳንድ ወንድሞቻችን እንደ መምህር ግርማ መምህር ጉላት እዚህ ሲያስቡን ሰንበት ቤታችን አቋቁሞ ነበር። እኛም በዛ ሰዓት የመጀመሪያ መጠናባል መካከል አንዱ ነው። ሰንበት ቤታችን እንግዲህ በዛ ሰዓት አድራሽ አልነበረም። አድራሽ በሌለበት በጥላ ስር ስንማር ቆይተን በአባታችን እዚህ የነበሩ ደብሩ አስተዳዳሪ ቆሞስ አባ አዲስ ይባላሉ። እነሱ በኩል ጭቃ ቤት ትንሽ 16 ቆርቆሮ የምትሆን ቤት ሰርተውልን አደራ ሰርተውልን በዛች ድረስ በሚል ሁኔታ አገልግሎታችን ቀጥለን ነበር። እንግዲህ ዛሬ እዚህ ላይ ደርሰን በጣም ብዙ ሁኔታዎችን አሳልፈን በልጅነታችን በጣም የሚያቋቁሙን ታላላቅ ሰዎች ብዛት ባይኖርም እኛው ተማሪ ሆነን እኛ ስንመራ ሆነን እዚህ አደርሰናል። እንግዲህ በጣም ደስ ብሎኛል። እኔ ዛሬ 10 ዓመት በፊት ሰንበት ቤት አባል ሆኜና ዛሬ መድረሴ እግዚአብሔር ይመስገን ይላል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅድሚያ እንኳን ለቅድስት አርሴማ ፈለገ አሚን ሰንበት ትምህርት ቤት 10ኛ ዓመት የልደት በዓል በሰላም አደረሳችሁ አደረሰን ለማለት ወዳለሁ። 10 ዓመት ማለት ቀላል አይደለም። አሁን ላይ ቆመን ስናየው ያሳለፍናቸው ነገሮች ቀላል ይመስላሉ፣ ግን ቀላል የማይባሉ ከጅማሮችን አንስቶ በመኖሪያ ቤት ውስጥ ጥናቶችን በመጀመር ብዙ ነገሮችን አሳልፈን ነው እዚህ ደረስነው። በሜዳ ላይ አዳራሽ በሌለበት ነው ትምህርት ስንማር የነበረው። ብዙ ነገሮችን አሳልፈናል። አሁን ላይ ደግሞ ደርሰን ስናየው እዚህ ላይ መድረስ ቀላል አይደለም። በጣም ደስ ይላል። ድጋሜ እንኳን ለ10ኛ ዓመት የምስረታ በዓላችን በሰላም አደረሰን አደረሳችሁ። በቅድሚያ የፈለገ አሚን ሰንበት ትምህርት ቤት አባላት፣ አሁንም ያላችሁ በፊትም የነበራችሁ የቆያችሁ አባላት ሁላችሁ፣ የስራ አመራር ኮሚቴዎች፣ ኃላፊዎች እንኳን ለሰንበት ትምህርታችን ፈለገ አሚን 10ኛ ዓመት ምስረታ በዓል እንኳን በሰላም አደረሳችሁ። ለዚህ ሰንበት ትምህርት ቤት እኔ በነበርኩበት ሰዓት አዳራሽ የመሰለች አዳራሽ ነበረችና ከዛ የተሻለ አዳራሽ በቆርቆሮ ቢሆንም ሰፋ ያለ አዳራሽ ተሰርቶ በዚህ በቅቶ ነበረ። አሁን ደግሞ ከዛ የተሻለ ጽድት ያለ አዳራሽ በመስራቱ ደስ ብሎኛል። ውድም ሁላችሁ የሰንበት ቤት አባላት ለዚህ 10ኛ ዓመት በዓል በመድረሳችሁ በመድረሳችን ደስ ብሎኛል። እንኳን አደረሳችሁ፣ እንኳን አደረሰናል። አመሰግናለሁ። ሴት ላይ ገጠመኝ ብዬ ማረሳው የሆነ ጊዜ ሰርግ አገልግሎት ላይ ሄደን በጣም ምግብ አቆዩብንና ምን ብለም ይዘምጡ በምግብ ጦት ብንሰቃይ ብንዘምር ምግብ ያመጡልን አረሳው። የማረሳው ገጠመኝ ደግሞ ሽብሸባ መምህር ደግሞ ሲያስጠኑን ግራና ቀኝ ከመለየት ካለመቻላችን የተነሳ ቲማቲምና ቃሪያ አስቀምጬ ወደ ቲማቲም ዙሩ ወደ ቃሪያ ዙሩ እያለ አስፈራርቶን ነበር። በዚህ ሰንበት ትምህርት ቤት የማረሳው አጋጣሚ እሁድ አገልግሎት ላይ ሰዎች ደስ ይበለን የሚለውን የምስጋና መዝሙር ተለማምደን ነው ለቅሶ ሆኖ የተመለስንበትን አጋጣሚ ያረሰው። ሰንበት ትምህርት ቤት ለእኔ እናቴ ናት። የእግዚአብሔር ፍቅር ያወቅኩባት፣ የመልካምነትን መንገድ የተማርኩባት ሁለተኛ እናቴ ናት። ለእኔ ሰንበት ትምህርት ቤት ህይወቴ፣ እውነተኛ ማንነትን ያገኘሁባት ቅዱስ ስፍራ ነው። ሰንበት ትምህርት ቤት ለእኔ እግዚአብሔር እንድፈራ ታላላቆቼ እንዳከብር አርግታኛለች። ሰንበት ትምህርት ቤት ለእኔ ሁለተኛ እናቴ ነች። ሰንበት ትምህርት ቤት ለኔ ቤተክርስቲያንን እንዳውቅና ታላላቆቼ እንዳከብር አድርጋኛለች። ሰንበት ትምህርት ቤታችን እንወድሻለን።
ሰንበት ትምህርት ቤት ለኔ ልጅነቴን ወጣትነቴን በእግዚአብሔር ቤት እንዳሳልፍና መልካም እህት መልካም ወንድም እንዳገኝ ረድታኛለች። ሰንበት ትምህርት ቤት ለኔ ወደ ቤተክርስቲያን እንድቀርብ ያገዘችኝ፣ የተለያዩ እህት ወንድሞችን እንዳገኝ የረዳችኝና ከዓለማዊነት ወደ መንፈሳዊነት እንድቀርብ ያገዘችኝ ለኔ ሁለተኛ እናቴ ነች። ሰንበት ትምህርት ቤት ማለት ለኔ በፍቅር የማገለግልባት፣ ፍቅርና ትህትናን የተማርኩባት እንዲሁም ብዙ ወንድምናቶችን ያፈራውባት ለወደፊት ህይወቴም መሰረት የምትሆነኝ ማለት ነው። በአጠቃላይ ሰንበት ትምህርት ቤት ማለት ህይወቴ ማለት ነው።